እዩ የመንግስተ ሰማያት ቁልፍ በማርያም እጅም አለ አይደል? የመንግስተ ሰማያትን ቁልፍ አዎ እግዚአብሔር የሰጠው ለኢየሱስ ክርስቶስ። ከመላእክቶችሳ በአንዱ እጅ የለም። ቅዱሳኖችሳ የለም ማለት ገብርኤልም ደርሶ ይቆማል። ሚካኤልሳ ሚካኤልም ይቆማል። እንዴት? ቅዱሳንም ይቆማል ማለት እኔስ? አንተም ትቆማለህ። አንተሳ? እኔም እቆማለሁ። እንዴ ምን ማለት ነው? እሱ ከከፈተ ብቻ ነው የምትገባው። ኦኬ ከፋቹ ኢየሱስ ይባላል። የሃይማኖት አባቶች ያስገባሉ ይሉ የለም እንዴ? የሚመስላቸው ሰዎች አሉ። ኦኬ ወዳጅ አቤት። ዮሐንስ ራእይ ምዕራፍ 3 ላይ ክርስቶስ ለቤተ ክርስቲያን የከፈተው በር የመንግስተ ሰማያት በር ነው። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። እርሱ ከከፈተ ማንም ሊዘጋ አይችልም። በእርሱ ላመኑ ብቻ ነው ይሄ በር የሚከፈትለት። በሩ ማንድ ነው? ቁልፉ ማንድ ነው? ምከፍታው ማንድ ነው? አንድ ከተመቻችሁ ሌላ ጊዜ እንደርስላችሁ። ፕላስ ምልክትን በመጫን ቤተሰብ ይሁኑ። ወዳችኋለሁ።